በአፍሪካ ምድር በቀደመ ህይወቱ ኳስ ተጫዋች የነበረ ያም ደግሞ የሀገር መሪ መሆን የቻለ ብቸኛው ሰው ነው። እርሱ የአንድ ተጫዋች ንግስናን የሚመሰክረውን ባሎን ዶርን የሳመ ብቸኛው አፍሪካ ተጫዋች ነው። ከብሔራዊ ቡድን አምበልነት እስከ ሀገር ፕሬዝዳንትነት በስኬት የተራመደም ነው። የአፍሪካ የዓመቱ ምርጥ ተጫዋች ሽልማትን 3 ጊዜ ማንሳት የቻለ ምርጡ አጥቂ ነው። የእግር ኳስ የንግስና ዘመኑ ሲቋጭ የፖለቲካ መንበር ንግስናውን ለማረጋገጥ ኮሌጅ ዘልቆ የበጠሰም ብርቱ ነው። ጆርጅ ታውለን ማኔ ኦቦንግ ኦስማን ዊሃ የዚህ ድንቅ ሰው መጠሪያ ነው። የዘጠናዎቹ የሀገሬ ሰዎች እግር ኳስን የሚወዱ ከሆነ ዊሃን መቼም ሊዘነጉት አይችሉም። በእግር ኳስ ሜዳ የላይቤሪያን ፊት አውራሪ የኤሲ ሚላኑን ታላቁን የጎል ኮከብ ማንም ሊረሳው አይችልም። ጡረተኛው የእግር ኳስ ተጫዋችና የቀድሞ የላይቤሪያ ፕሬዝዳንት የተወለደው እንደ አውሮፓውያን አቆጣጠር በ1966 ነው። ዊሃ ከ1918 እስከ 2024 25ኛው የላይቤሪያ ፕሬዝዳንት በመሆን አገሩን አገልግሏል። ሰውየው ተስፋ መቁረጥ የሚባል ነገር አያውቅም። ተፈጥሮ በእድሜ ምክንያት ከሜዳ ስታሰናብተው ምንም ጊዜ ሳያባክን ሌላ የህይወት ምዕራፉን ወደ መግለጥ የተሸጋገረ ነው። ባለመረጋጋት የምትታወቀውን ሀገሩን ለመዘወር የሚያስችለውን የፖለቲካ ዓለም አንድ ብሎም ጀመረም። በ2005 ፕሬዝዳንት ሆኖ ሀገሩን ለመምራት ከኤለን ጆንሰን ሲርሊፍ ጋር በምርጫ መድረክ ተፎካከረም። ይህ ውድድር ግን በተቀናቃኝ ሜዳ ላይ እንደሚያስቆጥራቸው ጎሎች ሊቀለው አልቻለም። ተሸነፈም። ድል የለመደው የእግር ኳስ አርበኛ የመጀመሪያውን የፖለቲካ ፍልሚያ በሽንፈት ለመቋጨት ተገደደም። ተከላካዮችን አርመስምሶ ከመረብ እንደሚወዘውዘው ውብ ጎሎች አልሆነለትም። ጆርጅ ዊሃ እንደ እግር ኳሱ ስኬት ሁሉ በፖለቲካው መድረክም ደምቆ ፕሬዝዳንት መሆንም ትልቁ ህልሙ ነው። በሽንፈቱ ምንም አልደነገጠም። ወደ ራሱ ተመለከተ። ብዙ እንደሚቀረው አመነ። በእግር ኳሱ የገጠሙትን ፈተናዎች በድል የማለፍ ልምድ እዚህም መደገም እንዳለበት ተረዳ። በብዙ ዝግጅቶች ለቀጣዩ ምርጫ መሰናዳት እንዳለበት ለራሱ ነግሮ ራሱን ማበልጸግ ያዘም። ራሱንም ያነጸበትን መንገድ ለመገምገም በእግረ መንገድ ድል ከቀናውም ህልሙን እውን ለማድረግ ከ6 ዓመታት የቤት ሥራ በኋላ ዳግም በ2011 ምርጫ ላይ ተከሰተም። በዚህ ምርጫ ላይ ጆርጅ ዊሃ የኮንግረስ ፎር ዲሞክራቲክ ቼንጅ እጩ ሆኖ ቀረበም። ከበፊቱ ስህተቱ የተማረው ግዙፉ አጥቂ በዚህኛው ምርጫ ለፕሬዝዳንትነት አልነበረም የተወዳደረው። በአንድ ጊዜ ከላይ ምን ፊት አስባለኝ በሚል ብሂል ምክትል ፕሬዝዳንት ለመሆን ይፎካከራል። ይህችንስ አላጣም ያለ የሚመስለው የቀድሞ አጥቂ አሁንም ግን ድል አልቀናውም። ጉምቱ በሆኑ ፖለቲከኛ ተረታም። በጸጋ ተቀብሎ ወደፊት ለመራመድ ወገቡን ጠበቅ አደረገም። የእርሱን ሽንፈት እየተከታተሉ ተስፋ ሊያስቆርጡት የሚሞክሩ ግን ብዙ ነበሩ። በእግር ኳሱ ለሀገሬ ባደረኩት የሚጠላኝ የለም ብሎ የሚያምነው የአፍሪካና የአውሮፓ ኮከብ በቀላሉ የሀገሬ ሕዝብ ይመርጠኛል ብሎ መጠበቅ እርሱንም በዙሪያው ያሉትንም ሰዎች ግራ ያጋባ ነበረም። በቃ ይቅርብ፣ ይህ ዕጣ ፈንታ አይደለም። ያነገሰን ሜዳ መክዳትህ ምላሽ ነው እንድትሸነፍ ያደረገ። ለምን በአሰልጣኝነት ዳግም በማይከዳ መድረክ አትደምቅም ባዩም ብዙ ነበረም። ዊሃ ፕሬዝዳንት መሆን ይፈልጋል። የሚከፈለውን መስዋዕትነት በሙሉ ለመክፈል ለራሱ ቃል ገብቷል። ካምቦሎጆ ላይ የለመደውን ድል በኮሮጆ መድገም ይናፍቃል። ከሞናኮ እስከ ፒኤስጂ፣ ከጣሊያኑ ኤስ ሚላን እስከ እንግሊዙ ቼልሲ፣ ከማንቸስተር ሲቲ እስከ ማርሴይ በጎል የደመቀው ጆርጅ ዊሃ ለብዙ አፍሪካውያን ኮከቦች መፍለቅ ምክንያት ነው። በዚያ ለአፍሪካውያን በአውሮፓ ምድር መንገስ ከባድ በነበረበት ዘመን የምድር ተጫዋች በሙሉ የራሱ ማድረግ የሚፈልገውን ባሎን ዶር በጆርጅ ዊሃ አማካኝነት ወደ አፍሪካ መምጣት የብዙ ተስፈኛ ተጫዋቾችን መንገድ የጠረገ ነበረም። ጆርጅ ዊሃ በላይቤሪያ ምድር የሀገሩን የሊግ ዋንጫና ላይቤሪያን ካፕ አንስቷል። በሞናኮ ቆይታው ካፕ ዲ ፍራንስን በልቷል። በፈረንሳይ በነበረው ጊዜ ለፒኤስጂ የተጫወተ የፈረንሳይ ሊግ አንዴ፣ ኮፔ ዲ ፍራንስን 2፣ ካፕ ዲ ሊግን 1 ጊዜ ከቡድን አጋሮቹ ጋር መሳም ችሏል። ጥቁሩ አልማዝ የአፍሪካ ኩራት የሆነው ዊሃ በዚህም አያበቃም። በጣሊያን ለኤስ ሚላን ተሰልፎ የሴሪያ ሻምፒዮን ነው። በቼልሲ ደግሞ የኤፍኤ ካፕ ባለድል። የግል ሽልማቶቹ ደግሞ እልፍ ናቸው። ድል የለመደው አንበሳ ለሀገሩ የምንጊዜውም የእግር ኳስ ኮከብ እንደሆነ ሁሉ በፕሬዝዳንትነት ስም ዝርዝር ውስጥ ራሱን ለማስመዝገብ እየታተረ ነው። ራሱን የላይቤሪያ ፕሬዝዳንት አድርገው ከዙፋኑ ሊያስቀምጡኝ ይችላሉ ያላቸውን ተግባራት በሙሉ ያለምንም ድካም ከወነም። ፖለቲካን እንደ አዲስ ተማረም። አንቱታን ካተረፉት በብልሃት ተጠግቶ ልምድን ቀሰመም። ከነርሱ ያጣውን መጽሐፍትን እየቃረመ ራሱን ሙሉ ለማድረግ ወሰነም። ሌት ተቀን ህልሙን እውን ለማድረግ የዳከረው ጥቁሩ አንበሳ በመንበሩ ሊያውሉት የሚችሉትን ስራዎች ሁሉ ፈጸመም። የሀገሩ መሪ ለመሆን ያስችሉኛል ብሎ የሚያምናቸውን ሁሉ ችላ ሳይል ይከውናል። ከብዙ ልፋት በኋላ በመጨረሻም
እንደ አውሮፓውያን አቆጣጠር በ2017 የሀገሩ የላይቤሪያ ብሔራዊ ምርጫ ላይ ተወዳድሮ ተፎካካሪውን በልዩነት ረታም። በእግር ኳስ የለመደውን ድል በፖለቲካውም ዓለም ዊሃ ደገመው። ደስታው ወደር አልነበረውም። ግን ደግሞ በአሸናፊነት የተቀበለው ኃላፊነት እንደ እግር ኳሱ እንደማይቀለው አውቋል። በእርስ በርስ ጦርነትና ሰላም ማጣት በአፍሪካ ስማቸው በጉልህ ከሚጠሩ ሀገራት መካከል አንደኛዋ የሆነችው ላይቤሪያ ለቀድሞ የካምቦሎጆ ንጉሥ ትልቁ የቤት ስራው ነች። ባሎን ዶርን የበላው ብቸኛው አፍሪካዊ ተጫዋች ተሳክቶለት በፕሬዝዳንትነቱም ይሸለም ይሆን ወይ የሚለው ደግሞ የበርካቶች ጥያቄ ነው። በፖለቲካው ዓለም የምትሰራው ስህተት እንደ እግር ኳሱ ደስታን የሚገድብና የሚያበሳጭ ብቻ ሆኖ አያልፍም። ተከላካዮችን አታለ 16 ከ53 ተርመስምሰ እንደምታስቆጥረው ጎል ቀላል አይደለም። ኳስ ሜዳ ቢያንስ የአንተ ቡድን ደጋፊዎች በአንድ ድምፅ ቡድንህን እያወደሱ ላንተ እየዘመሩ ይደግፈዋል። ሀገር መምራት ላይ ማዕት ፍላጎት፣ ብዙ ሐሳብ፣ እልፍና የተለያየ ድምፅ ነው የምትሰማው። ሁሉንም አቻችለክ መራመድና ሀገርህን ማልማት ካንተ የሚጠበቀው ግዙፉ ጥበብ ነው። ጆርጅ ዊሃ ለዚህ ዝግጁ ነበረ። ሀገሩን ከምንም ነገር በላይ አስቀድሞ ህዝቡን ያለምንም እረፍት 90 ደቂቃ ሳይሆን በ7 ቀናት ለ24 ሰዓታት ሊታትር በአደባባይ ቃል ገብቷልና በግንዛቤ እጥረት ምክንያት ልክ እንደ እግር ኳሱ ሀገራችንንም በመሪነት ያስጠራታል ብሎ ሁሉንም ነገር አቅሎ የሚጠብቀው ህዝብ ቁጥርም በጣም ብዙ ነው። ግማሹ መራጭ ሰውየው እግር ኳስ ላይ በነበረው ሚና በደጋፊነቱ ብቻ ተከትሎት የመጣ ይመስላል። ከፊሉ ደግሞ ማንም ነው ሲመራን የነበረው፣ እርሱ ከማን ያንሳል፣ እስቲ እድሉን ይሞክር ብሎ ድምጾን በኮረጆ ውስጥ ያሳደረለት ነው። ጆርጅ ዊሃ ከእግር ኳስ ጡረታ ከወጣ በኋላ አዲስ ተልዕኮ ይዞ ወደ ላይቤሪያ መመለሱንና የሀገሩን ሰዎች ህይወት ማሻሻል እቅዱ እንደነበር ይናገራል። ድህነትን ለመቀነስ፣ ትምህርትን ለማሻሻልና ለሁሉም ላይቤሪያውያን የጤና አጠባበቅን ለማረጋገጥ ቆርጦ ተነስቷል። ትምህርት ቀጣይነት ያለው ሂደት ነው። ልክ እንደ ብስክሌት አይነትም ነው። ፔዳሉን ካልመታኸው ወደፊት አትራመድም የሚለው ደግሞ የእርሱ ምርጡ አባባሉ ነው። ተስፋ ለመቁረጥ ጠንክሮ መስራት፣ ነገሮችን በጽናት መጋፈጥና ቅንነት ደግሞ መገለጫዎቼ ናቸው ብሎ በጽኑ ያምናል። ከኳስ ሜዳ እስከ ቤተ መንግሥት መብቃቱም ምስክሩ መሆኑን በኩራት ሲያስረዳ ይሰማል። 250,000 ሰዎችን በእርስ በርስ ጦርነት በልቶ የሚያውቀው የላይቤሪያ ምድር ከጆርጅ ዊሃ ብዙ ነገሮችን ይጠብቃል። ዊሃ በገንዘብ እጦት ምክንያት ለውድድር ወደ ውጭ ሀገር መሄድ ለተሳነው ብሔራዊ ቡድን የጉዞ ወጪውን ሙሉ በሙሉ ከኪሱ ሸፍኖ ያውቃል። እርሱ ስሜት ያለው ሙዚቀኛም ነበረም። ከአፍሪካ አቀንቃኞች ጋርም በመሆን ጦርነት በአፍሪካ ምድር ዕድሜ እንዳይኖረው ሲዘፍን ተሰምቷል። ይህ ብቻም አይደለም። ከአንድ ስመጥር ጋናዊ ድምፃዊ ጋር በመሆን በ2014 ስለ ኢቦላ ግንዛቤ ለማስጨበጥም ማይክ ጨብጧል። ደግነቱ ልክ የለውም። ከበጎ አድራጎት ሥራዎች ጀርባ ሁሌም አለ። ኑሮ የሞላለትና ሀብታም መሆኑ ደግሞ እንደ አብዛኛው የአፍሪካ ሀገራት መሪ ሊበዘብዘኝ አልመጣም የሚለው የሚመራው ህዝብ እምነት ነው። የገዛ መልካምነቱ ሳይቀር ከእርሱ ብዙ እንዲጠበቅ አስተዋጽኦ ነበረው። የቀድሞ የቡድን አጋሩ ቶማስ ኮጆ ለሮይተርስ እንደተናገረው ጆርጅ ዊሃ ለላይቤሪያ ያለው ልብ የማይታመን ነው ይላል። በ25ኛው የላይቤሪያ ፕሬዝዳንት ጆርጅ ዊሃ አስተዳደር ዘመን በሀገሪቱ በተለያዩ የመሠረተ ልማት ዘርፎች አስደሳች የሚባሉ መሻሻሎች መኖራቸውን ሲነገር ይደመጣል። እንደ አዲስ የጤና አጠባበቅ ተቋማት ግንባታም፣ የመንገድ ሥራዎችን የመሳሰሉ የላይቤሪያ መሠረተ ልማት አውታሮች እንዳብነት ይጠቀሱለታል። የትምህርት ተደራሽነትን ለማሻሻል አዳዲስ ፖሊሲዎችን አስተዋውቋል። በመንግስት ዩኒቨርሲቲዎች የትምህርት ክፍያ ነፃ ማድረግን ጨምሮ በርካታ ስራዎችንም ዊሃ ከውኗል። በስልጣን ዘመኑ የላይቤሪያ ኢኮኖሚ ሁኔታ የተደበላለቀ መልክ ነበረው። በ2020 ዓለምን ያተረማመሰው የኮቪድ-19 ወረርሽኝ በፈጠረው አሉታዊ ተጽዕኖ እርሱም ገፈት ቀማሽ ሆኖ ኢኮኖሚያዊ ተግዳሮቶች ተባብሰውበት ነበረም። ነገር ግን ኢኮኖሚው በሚቀጥሉት 3 ዓመታት እድገት ማሳየት እንዲችልም ያደረገ ሰው ነው። ሆኖም ግን በሀገሪቱ ድህነትን ከመስፋፋት መታደግ አልቻለም። የብዙ ላይቤሪያውያን የኑሮ ሁኔታም ሲሻሻል አልታየም። 9 ቁጥር ለባሹ የሀገሪቱን የስልጣን በትረ ሙሴ ሲረከብ ሙስናን ለመዋጋት የፈጸመውን ቃለ መሐላም ተግባራዊ ማድረግ አልሆነለትም። ሙስናን ከሀገሬ ለማስወገድ ይበጀኛል ብሎ የወሰዳቸው በርካታ እርምጃዎች ነገሩን ከማባባስ የበለጠ ሚና አልነበራቸውም። እንደውም ከምንጊዜውም በከፋ ሙስና በላይቤሪያ ሲንሰራፋ ተስተውሏል። ይህም በሁለተኛ ዙር የፕሬዝዳንትነት ውድድር ላይ ለመረታቱ ዋነኛ ምክንያት ተደርጎ ይጠቀሳል። ሊዋጋቸውና ሊጥላቸው የሞከራቸው ሙሰኞች ጠልፎ ሳይጥሉት እንዳልቀረም ይታመናል። የሙስና ቀብ የነበረው ጆርጅ ዊሃ በሙሰኞች ሲጠለፍ እንደ እግር ኳሱ ለቅጣት ምት የሚነፋለት ዳኛ አልነበረም። ገንድሰውት ብቻ ዞር አሉም። አዎን
ዋጓሉ ያለው የሙስና ማዕበል ዊሃንም በልቶታል። ነገሩ እንዲህ ነው። ሙስና ገና ከጅምሩ ነበረ ከዊሃ መንግስት ባህሪ ጋር ተመሳሳይ የሆነው። በመጀመሪያ ዊሃ እንደ አውሮፓውያን አቆጣጠር በ2005 ለመጀመሪያ ጊዜ ለምርጫ ሲወዳደር ንብረቶቹን በይፋ ለመግለጽ ፈቃደኛ አልሆነም። ሌሎች ባለስልጣናትም የእርሱን ፈለግ በመከተል እምቢ እኛም ሀብታችንን አናሳውቅም አሉ። እንደማይገኝ ወርቃማ ዕድልም ተጠቀሙበት። በፕሬዝዳንትነት ቆይታው በ9 ወራት ውስጥ ብቻ የ15.5 ቢሊዮን የላይቤሪያ ዶላር በወቅቱ 96 ሚሊዮን የአሜሪካን ዶላር መመዝበሩን የአገሪቱ የመገናኛ ብዙሃን ይፋ አደረጉም። ከዚያ በኋላማ እንዴት ይቆጣጠረው? ሕጋዊ እስኪመስል በላይቤሪያ ሁሉም ነገር በሐላል ይተገበር ጀመረም። የትራንስፓረንሲ ኢንተርናሽናል አጋር የሆነው በላይቤሪያ የተጠያቂነትና ግልጽነት ማዕከል መሪ ዘመቻ አራማጅ አንደርሰን ሚያመን ላይቤሪያውያን ለዊሃ በሙስና ምክንያት ድምፅ ሳይሰጡት እንደቀረ በጽኑ ያምናል። በሄድንበት ሁሉ ህዝቡ ስለ ሙስና ሁኔታና መንግስት በጉዳዩ ላይ ምን እያደረገ እንዳለ ጥያቄ ያቀርባል። ባለፉት ዓመታት ባደረግናቸው የተለያዩ ሪፖርቶች ዜጎች ሙስናን ለመቋቋም መንግስት ጠንካራ ፍላጎት በማጣቱ ቅር እንዳላቸው ይገልጻሉ። በ2020 4 ብሔራዊ ኦዲተሮች በአንድ ሳምንት ጊዜ ውስጥ ከሞቱ በኋላ አሜሪካን በሙስና ምክንያት 3 የዊሃ መንግስት ከፍተኛ አመራሮች ላይ ማዕቀብ እስከመጣል ደርሳ ነበረም። እንደ ማሊያው የመሪነት ካባው አላምርበት ያለው ጆርጅ ዊሃ ሁሉን ነገር እንዳሰበውና እንደጠበቀው አልሆነለትም። ሙስናን ከሀገሩ አስወግዶ ህዝቡን ነፃ ሊያወጣው ይቅርና የራሱንም የወንበር ዕድሜ ማራዘም ሳይችል ቀርቷል።